Thank you so much. Thanks so much. Thank you. Absolute pleasure to meet you. Definitely. ሌላ የምትይው ነገር አለ ሹልክ ከማለት በፊት እኔ መስጋና ፈልጌ አይደለም እግዚአብሔር በሚያው አባሪ ነኝ በቃ እኔ አባሪ ነኝ ለኔ ስላንክ ሳይሆን ለእውነት በቃ ይሄ አታቀኝም አላቀህም ከዚህ በፊት ሰልበኝ ታውቃለህ አረረ ግዴ አዶናይ ከቲክቶክ ክረሿ ከረዱ ጋር ለማጣበስ ቻሌንጅ ተጀምሮ ብዙዎች በኮሜንት ስር ረዱ ያሉ ነበር ረዱ ወደ ጀርመን መመለሷን ተከትሎ ቻሌንጁ ቀዝቅዞ ነበር በዚህ መካከል ግን አዶናይ አሾ ስፒድን ካማለለችው ሚስ ወርልድ አፍሪካ ተብላ ከምትጠራው ቆንጆ ጋር አብሮ አዶናይ ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል ምን ብሎ በሃጫሉ ያለቀሰን እኛም የኦሮሞን አንኖርም እናንተም በአዶኒያስ ታለቅሳላችሁ ያው እንግዲህ ሆቤል ነው እንጂ ተናገርኩት እናንተ ስለገደላችሁ እንገልባችኋለን አይደለም ያልኩት በሃጫሉ ያለቀሰን እኛም የኦሮሞን አንኖርም እናንተም በአዶኒያስ ታለቅሳላችሁ ያው እንግዲህ ሆቤል ነው እንጂ ተናገርኩት እናንተ ስለገደላችሁ እንገልባችኋለን አይደለም ያልኩት ማለት ነው የራስሽ ሆቢ ይኖርሻል አይደለ ሄሉ ሲሪየስ የራስሽ ሆቢ ይኖርሻል አይደለ አዎ ኦሮሞ ሁሌ በአጫሉ ያለቀሰ ስለሆነ ወደ ሰሜን ደግሞ በጣም የሚታወቅ ሰው ቢሞትና እኩል ለኩል ብንተዛዘን ጥሩ ይሆናል ብዬ አስባለሁ። እመኚ ወርቄ ልንገርሻለሁ። ይኸውልሽ አሁን በእግዚአብሔር እጅ እንዳለሽ ረስተሻል። ሌላ ነገር መሪ እንደሚከዳሽ ወቂ መሪ ጸበቀሽ ስትሄጂ ለሰው ልጅ ሞት ስትመኝ የጨበጥሽው መሪ እንደሚከዳሽ ወቂ የረገጥሽው መሬት እንደሚከዳሽ ወቂ ሄለን ግን አውቀሽ ማለት ነው የያዝሽው መሪ የመኪና መሪ እዚህ ጋር እየሰደቡኝ ነው ከኔ ጋር ያሉት ማለት ነው ሄለን አንቺ መሪ ከዳሻላ አንቺ ቆሻሻ ማለት ነው አንቺ ማለት ነው ፕሮፓጋንዳ እየሰራችብሽ ነው ስለሆነ መሪ ከዳሻል የሰው ልጅ ማለት አንቺ ስለዚህ ላወራ መጣሁት ያለሽ አንቺ እናናቅሻል እኮ አንቺ 24 ሰዓት በስተርጅና ቂጥሽን እየቆላሽ ባረቂ ስትታጠቢ የምትይ ሴት እኮ ነሽ ደደብ አህያ ማለት ነው የጨበጥሽው መሪ ከዳሻል አንቺ ደደብ የጆን ዳንኤል ወራት ያለውን ያወራሽ እኮ ያንቺ ልጅ አይተናታል ናይጄሪያ ጢንዚዛ ባሪያ የምትመስል ሰው እንኳን ደንግጦ ወይ ብሎ የማይስማት ልጅ እኮ ናት አንቺ አህያ ማለት ነው የሰው ልጅ የሰው ህፃን ልጅ ኦቲዝም እያልሽ የምታወሪ አንቺ ደደብ አህያ አዶናይ አያቅሽም እናትሽ ሚውት ላርግልሽ ቆንጆ አድርጊ አያቅሽም አዶናይ አድርጌ ልስማሽ ቅር እንዳይልሽ እሺ እየሰሙሽ አዶናይ አይደለም ወጣቶች አያቁሽም ባሁን ላይ ያሉት ወጣቶች አያቁሽም አንቺ ደደብ አህያ ማለት ነው የትግራይ እናት እንድታለቅስ የተመኘሽ ማለት ነው እናትሽ ድንጋይ ትብላ አንቺ ታለቅሻለሽ አንቺ ታለቅሻለሽ እናትሽ መርዝ ትብላና ማለት ነው መሪ ይከዳሻል ለአዶናይ የተመኘሽ ማለት ነው አንቺ ትላም ሸርሙ እኔ ለአዶናይ ለምን አንቺ ከፈለሽ ማለት ነው እናት ሻፈት ሌላ የለሽ ጠንቋይ ልጅ ተስፋ አድርገሽው ነበር በሱ ነው ነፃ የምትወጪ ተብለሽ ነው አንቺ በአደባባይ ተናገርሽ አግድ ማደግ አንቺ ቂጥሽን ቺቺን ያለ የቸበቸብሽ ያደግሽ ትላም ማለት ነው ለአዶናይ የትግራይ እናት እንዳለቀሰች ማለት ነው አንቺ ታለቅሻለሽ ልጆችሽ ወዮ ስራ ሄደሽ ከስራ ሳትመለሽ መሪ ከርቶሽ ልጆችሽ ሜዳ ላይ ይበተናሉ እከካም ማለት ነው አንቺ ለአንድ ወጣት ሞትን የተመኛሽ አዶናይ ሰምተሽዋል ያድናይ ቪዲዮ እናት ሻፈር ትብላ ድብን አንቺ ድብነት ያለሽ አንቺ ያሱ መሪ ከዳሻ ሌላ የምትይው ነገር አለ ሹልክ ከማለት በፊት እኔ መስጋና ፈልጌ አይደለም እግዚአብሔር በሚያው አባሪ ነኝ በቃ እኔ አባሪ ነኝ ለኔ ስላንክ ሳይሆን ለእውነት በቃ ይሄ አታቀኝም አላቀህም ከዚህ በፊት ሰልበኝ ታውቃለህ አረረ ግዴ ሙርድ አድርገኝም ታውቃለህ ምናምን አስታውሳለሁ ምን እናንተ የምንተዋወቀው ካፕቴን እንደሆነ ራሱ እኮ ግራ ይገባኝ የዛኔ አስታውሳለሁ በምን ተረጋግጠህ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም እግዚአብሔር ብቻ ከዛ ይቅርታ ተባባልን ወዲያው አይደለ የተባባልን ያ በምን እንደሆነ አላስታውሰውም እኔ እግዚአብሔር በሚያውቀው ኤኒዌይስ እኔ ለምስክ እግዚአብሔር ምስክሬ ወጥተሽ ብትሰድቢኝ ማለት እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ አሁን ዴዚዬ እወዳታለሁ ላሳርገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደ። ወይ ዴዚዬ አንቺማ ብትደበድብኝም አልመልስም አለ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር ላላሳል። እድሜያችሁ አንግት ከሆነ እድሜያችሁ ነው። እናንተ ፈታ ልትጫወቱ ልትማሩበት ነው። ገባሽ? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል። እውነቴን ነው። ያንን ነው የምለውና ከዛ ውጪ ምንም ነገር የለም። ያንን ነው የምለውና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋር ግን የሚልሱልን ፈጣሪው ናችሁ እነ ጥንፌ ገለጡ
እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሻል፣ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች አቀበሉ። የሚወዱሽ እንዳሉ እንድታቂ እና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነው እና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ሴት ልጅን አትመታም። ምላስ ምናምን ልሰልባት ትችላለህ፣ አለቀ። ግን መምታት ሴት ልጅ በተአምር ማለት በህይወት እግዚአብሔር ምስክሬ ነው የምልሽ፣ ሴት ልጅን ጫፍ ነክቻለሁ። ጫፍ የሴት ልጅ ነክ እግዚአብሔር ምስክሬ በቃ። እና አደራ ሴትን የምትመጡ ሰዎች ካላችሁ፣ አንዳንድ ደግሞ ፋረሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ፣ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ እንደዛ መሆን አይቀርም። ኢኖ ይጫማ በሆነ ነገር ይጀምራል። ከዛ በኋላ መውደዱን በምን አውቃለሁ እኔ ሬሳ ሳጥን ይሸጥልሻለሁ እናቱ በነፍስሽ መጡ። አደራ እንደሱ እንዳትሉ። መውደድ አይደለም። ወንድ ልጅ ሲወድሽ ይንከባከብሻል። አቀጠም ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት እንጂ ዱላ ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላሳኝና ልውረድ። እንወድሃለን፣ እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት። እንዳጠፊ ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መጥተሻል አይደል? አዎ መጥፋት የለም ከዚህ በኋላ የለም። ተስማምተናል። ቤተሰብ ስትጠፋ የት ነሽ እያላችሁ ጓበሉባት አለ። እሺ ጃኒ፣ መልካም ጊዜ ሆነልሽ። ተባረክ። አሜን አሜን። እኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ የምንልበት ያርግን። ክርስትናውን ለአንተ በቃ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነች ለሚስት፣ ወንድ ከሆነም ለአንተ አንቀባርሬ ነው ማሳደግልሽ። በቃ ዘግተሻል። ፋይ አንቀባርሬ ጌታ ኑሪልኝ እናት። አዶናይ ከቲክቶክ ክረሿ ከረዱ ጋር ለማጣበስ ቻሌንጅ ተጀምሮ ብዙዎች በኮሜንት ስር ረዱ እያሉ ነበር። ረዱ ወደ ጀርመን መመለሷን ተከትሎ ቻሌንጁ ቀዝቅዞ ነበር። በዚህ መካከል ግን አዶናይ አሾ ስፒድን ካማለለችው ሚስ ወርልድ አፍሪካ ተብላ ከምትጠራው ቆንጆ ጋር አብሮ ታይቷል። እንዲሁም ወንበር ስቦ በክብር ሲያስቀምጣት የሚያሳይ ቪዲዮ ተለቋል። አሴትና አዶናይ አብረው ይሆኑ ይሆን ወይስ ረዱ ወደ ኢትዮጵያ እስክትመለስ ጠበቃለች? እስቲ ኮሜንት ላይ አስቀምጡልኝ። ፎሎ እያደረጋችሁ አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስ። አንዳንድ በጣም አዋቂ የምትመስሉ ሰዎች አላችሁ እዚህ ሚዲያ ላይ። እዚህ ሶሻል ሚዲያ ላይ እንግዲህ ሁሉም አዋቂ ነው፣ አላዋቂ የለም፣ እኔን ጨምሮ ማለት ነው። ግን እንደው አንዳንዴ እንደዚህ ከማህበረሰቡ ወጣ ያለ አስተሳሰብ ሳይ ግርም ይለኛል። በተለይ በዚህ አሁን ባለንበት ዘመን ማለት ነው። በዚህ አሁን አንተ በሰራው ቪዲዮ ራሱ እያንዳንዱ መረጃ ከፈለገ ኢንሳ፣ ከፈለገ ኤፍቢአይ፣ ከፈለገ ሲአይኤ የፈለገው ተቋም ማግኘት ይችላል። ሎኬሽንህን፣ አሻራህን፣ ክሬዲት ካርድ ትራንዛክሽንህን፣ ብለድ ፕሬሸርህን፣ የልብ ምትህን ሁላ ማወቅ ይችላል። እንኳን አይደለም ከመንግስት ተቋም ከግለሰብ እንኳን የተሸሸገ አይደለም የእያንዳንዳችን ኢንፎርሜሽን። በዚህ ሰዓት ለዘመናት ከድሮ ጀምሮ ማለት ነው የኢትዮጵያ ጠላቶች የራሷ ልጆች ናቸው። የራሱ ሙሉ ኢንፎርሜሽናችን በየቲክታኩ፣ በየፓልቶኩ፣ በየፌስቡኩ ተዝረክርኮን ያለው። ከድሮ ጀምሮ ታዘባችሁ ከሆነ ኢትዮጵያ ውስጥ ለየት ያለ ነገር ሲመጣ በጣም የሚገርም ጩኸት ነው የሚሰማው። ታኮ ለመሆን የማይሮጥ ሰው የለም። አብዛኞቹ ደግሞ የተማሩ የሚመስሉ ናቸው እና ኢትዮጵያ ብዙ ጊዜ በነዛ ታኮች ላይ የዘለለች ነው የምትሄደው። ምክንያቱም ድንጋይ ስለሆኑ አይጨፈለቁምና ዝልል ብላቸው ነው የምትሄደው። አውቃችሁ በድፍረት ሳታውቁ በስህተት ከአብይ ጋር የተጋጫችሁ ሰዎች
እንደው ኢትዮጵያን ተወት ብታረጓት እና አንዳንድ እንደዚህ የኢትዮጵያን ትንሳኤ የሚያበስር እንደዚህ አይነት ነገር ሲመጣ ታኮ የምትሆኑ ሰዎች ያው እንደተለመደው ዘለናችሁ እናልፋለን ማለት ነው። እና ሲድሮ ይለያል ስለሚለይ ነው ሲድሮ ይለያል። Thank you so much. Thank you. Thanks so much. Thank you. Absolute pleasure to meet you. Thank you. Definitely. Have a good one, yeah? All right. Thank you, David. Thank you. All right. Thank you. Thank you. Thank you. ወይኔ ጉዲና አለሽ ስማ ልንገር የሆነውን ነገር አልገባችሁም እና ናዛ ቁጭ እና ኦ ማይ ጋድ እዚህ ጋር ነው አሪፍ ነበር የሆነ this is actually crazy የሆነ this is actually crazy what the hell happened ኮራቢ whoa brother sorry we're recording a video okay give me a second what the fuck ምንድን ያጋጠመው እግዚአብሔር ቸርነት ነው እኔ ራሱ አላውቅም የድንግል ማርያም ፈቃድ ነው የታባት ጀግና መድኃኒዓለም ጀግና እንኳን ደስ አለሽ Thank you so much we did it አሪፍ ነበር የሆነ ፕሬዚደንት ኮን ያገኘው he is the president of የናያግራ ፎልስ የሚባል ካናዳ ውስጥ እኔ የምኖርበት ከተማ ቶሮንቶ ነበረ ሁለት ሰዓት መንገድ ነው በጣም ትልቁ ዩኒቨርሲቲ ነው ካናዳ ውስጥ በጣም ትልቁ ዩኒቨርሲቲ ኦፍ ቶሮንቶ የሚባል አለ የናያግራ ፎልስ ነው ከኒውዮርክ አጠገብ ማለት ነው which is አሜሪካ ቦርደር ላይ ነው ያለው ከፕሬዚደንቱ እንደዚህ አይነት ወሬ ማግኘት ማለት እሱ አፕሩቫል ከሰጠ ማለት ነው ካናዳ ገብተሻል ልጅ ተመቻችቷል ትማሪያለሽ ህይወት ተቀይሯል bro I'm happy we need to meet guys ዛሬ በእኛ ዘመን ሰዎች ለሰዎች ሞት ምክንያት በሚሆኑበት ሰዎች ለሰዎች ሐዘን ምክንያት በሚሆኑበት ሰዎች ላይ ችግር በሚፈጥሩበት ሰዎች ለሰዎች መከራን በሚያመጡበትና ሰዎች ለሰዎች እስር ምክንያት በሚሆኑበት ዘመን በዚህ ደረጃ አንድ የ25 ዓመት ወጣት ከሱ በላይ ላሉም ከሱ በታች ላሉም ወጣቶች እድል ፈጥሮ በዚህ ደረጃ ሲደሰት ስታዩ በቃ ይሁን የሚጋባ መንፈስ አለው በቃ በጣም ነው የሚያስደንቀው በቃ ማስመሰል የሌለበት እውነት የሆነ በቃ ከልብ የሆነ ቃላት የለኝም ግፍትር ነው ሰዎችን ለማገዝ ሰዎችን ለመርዳት በሰዎች ደስታ ለመደሰት የተዘጋጀ አንድ ወጣት በቃ የሚያስደንቅ ወጣት ሁሌ ሰምታችሁኝ እንደሆነ የአዶናይ ስራዎች ሰው ተኮር ናቸው እላለሁ በቃ ለሰዎች ለውጥ ሊፈጥሩ የሚችሉ ለሰዎች እድል ሊፈጥሩ የሚችሉ ለሰዎች ኢንካም ሊፈጥሩ የሚችሉ ስራዎችን ነው የሚሰራው ጋይስ እንደው እኔ እውነት ነው ብዙ ደጋፊ ያለው እኔ ተቃዋሚ መሆንም ችግር የለብኝም ተቺ መሆንም ችግር የለብኝም ግን በዚህ ደረጃ አዶናይን የምትተቹ ሰዎች ግን እንደው ለጀነሬሽን ታስባላችሁ ወይ ለትውልድ ታስባላችሁ ወይ እንዲህ አይነት እድሎች እየተፈጠረላቸው ላሉ ልጆች ታስባላችሁ ወይ ለልጆቻችሁ ታስባላችሁ ወይ ለሀገር ታስባላችሁ የሚል ጥያቄ መጠየቅ ነው የምፈልገው በሚያስደንቅ ሁኔታ እንደ ተቋም ነው የሚሰራው እንደሆነ አንድ ተቋም ነው እሱ አንድ ግለሰብ እየሰራ ያለው ትላንትናም ብያለሁ ስንት ጉዳይ እንደሰራ እንደው ስንት ነገር ውስጥ እንደገባ አስቡት እንግዲህ አሁን እንደው ይሄንን ልጅ እንደው የቡና ጠጡ ወሬ ይዞ ከመተቸት ይልቅ መደገፉ አይሻልም በእርግጥ እናንተ ደገፋችሁት አልደገፋችሁት ጉዳይ አይደለም በነገራችን ላይ አንድ ብዙ የአዶናይ ተሳዳቢዎች ወይም ተቾች ያልገባቸው ነገር ምን እንደሆነ ልንገራችሁ ለአዶናይ ስድብ እንደ ኒውክሌር ኃይል በቃ ዝም ብሎ እንትን አይደለም በቃ እንደ ኒውክሌር ኃይል አስቡት ሰሞኑን የተፈጠረውን ነገር አስቡትና እሱ ሰሞኑን የሰራቸውን ስራዎች ተመልከቱ ዝም ብላችሁ አዶናይን ይኸውልህ
ስትሰድበው ስታንቋሽሸው ስታንጓጣው እንደ ኑክሌር ኃይል ነው ከኋላ እየገፋው ያለው በቃ እሱ ተስፈንጥሮ ላይ ነው በቃ ማይደረስበት ቦታ ነው እየሄደ ያለው አባቴ ተው ከፈለክ ስደብ አንተ መስደብ መስደብ ትችላላችሁ ነገር ግን እንደው ለሀገር እናስባለን ለወገን እናስባለን የምትሉ ሰዎች ግን እንደው ቀድማችሁም የተሳሳታችሁ ሰዎች በሱ ላይ ያላችሁና አመለካከት የተሳሳታችሁ ሰዎች ነው ቀረቡና ሼም ያዛችሁ በቃ ከሼም ወጣችሁ አም ሶ ሶሪ ብራዘር እንደዚህ እንደሆን ካልገባንም ነበር ምናምን በሉት በቃ ነፃ አድርጉት ስራውን ይስራበት ሌላውን ጉዳይ ተውት አዶኒ በጣም የምትገርም ሰው ነህ አንተ እንደው እድሜህ ይርዘም እንደው ያሰብከው ሁሉ ይሳካል ይሄ ታላቅ ወንድምነትም ምርቃት ነው Thank you guys መልካም ቀን